ሰላም በያላችሁበት ሰላማችሁ ይብዛልኝ። የጎት ሚዲያ የዩቲዩብ ቻናል ተከታታዮች በፓርት 4 ቪዲዮ ተገናኝተናል ማለት ነው። ፓርት 3 በስርዓት እንዳያችሁ ተስፋ አደርጋለሁ። በእኔ ስር ሆናችሁ የምትሰሩትም ሆነ በሌላ ሰው ስር የምትሰሩትም ቪዲዮም እስከመጨረሻው ተከታትላችሁ ወደ ስራም እንደገባችሁ ተስፋ አደርጋለሁ። ዛሬ እንግዲህ በፓርት 4 ቪዲዮ ላይ የማሳያችሁ አንድ ሰውን ኢንቫይት በማድረግ እንዴት ነው $14 ማግኘት የምንችል የሚለው አንድ በአንድ ከነ ሩሉ አብራርቼ በስክሪን ሪከርድ በታገዘ መልኩ አሳያችኋለሁ ማለት ነው። በምን አይነት ፕላትፎርም ኢንቫይት ብናደርግ ይሻላል የሚለውንም ሙሉ ለሙሉ በስክሪን ሪከርድ በታገዘ መልኩ አንድ በአንድ አብራርቼ ስላስቀመጥኩላችሁ ቪዲዮውን እስከመጨረሻው መከታተላችሁን እንዳትረሱ ማለት ነው። ቪዲዮውንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አዳዲስ ቪዲዮን ስጭን እንዲደርሳችሁ የደወል ምልክቱን መጫናችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ እመልስላችኋለሁ ማለት ነው። አሁን በስክሪን ሪከርድ በታገዘ መልኩ የማሳያችሁን ቪዲዮ በደንብ ትኩረት ሰጣችሁት እንድትከታተሉት። አፕ ውስጥ እንደገባን እንግዲህ መጀመሪያ የሚያመጣልን እነዚህ አይነት ፔጅ ነው። እነዚህ ነገራቶችን እንግዲህ በፓርት 2 ላይ ሙሉ ለሙሉ አብራርቼላችኋለሁ። እንግዲህ እዚህ ጋር እንደምትመለከቱት በየጊዜያቱ አዳዲስ ነገራቶችን ሲኖር ፕላትፎርሙ እዚህ ጋር የተለያዩ ኢሞጂ፣ ስቲከሮች ነገራቶችን ያስገባል። አሁን ይሄ እንግዲህ ፖፖ ለማለት ነው። የሆነ ነገር አለ ማለት ነው። አዲስ የሆነ የመጣ ወይም ፕሮሞሽን እየሰራ ይሆናል። ፖፖ ብሎ ቀይሮታል። እዚህ ጋር እንደምትመለከቱት እኛ የምንሄደውን ኢንቫይት ለማድረግ ስለሆነ መጨረሻ ላይ እቺ ኦ ፊደል ያለበችዋል አንዴ ፕሮፋይሏን አንዴ ክሊክ በማድረግ እዛ እንሄዳለን ማለት ነው። እንግዲህ እንዴት ስነካው መጀመሪያ እንግዲህ እንደምታዩት ፕሮፋይላችን ያመጣልናል። ከዛ እዚህ ጋር ኢንቫይት ሚል አለ። ኢንቫይት ሚለውን እንነካዋለን ማለት ነው። ኢንቫይት ሚለው ከነካ ነው በኋላ እንግዲህ ትንሽ እንታገሰዋለን። እዚህ ጋር ትንሽ እስኪ ከፍተልን ከከፈተልን በኋላ እንግዲህ እንደዚህ አይነት ፔጅ ነው የሚያመጣን። ካን earn up to ሚል አለ ኢንቫይት። ከዛ እናንተ ኢንቫይት አንድ ሰው ኢንቫይት ካረጋችሁ $14 ሰጣችኋለሁ እያለን ነው። ከዛ እዚህ ጋር ኢንቫይት ያረጋችሁ ሰው የሚቆጥር ኢንቫይት ባረጋችሁ ሰው የምታገኙ ኮሚሽን የሚቆጥርላችሁ ቦታ ነው። እዚህ ጋር ደግሞ ኢንቫይት ያረጋችሁ ሰው መጠን እንትን የሚላችሁ ቦታ ነው ማለት ነው። ከዛ እዚህ ጋር ሪሲቭ የምትሉበት ቦታ ነው ማለት ነው። available for today የሚለውን ሪሲቭ ምናምን የምትሉበት ቦታ ነው ማለት ነው። ከዛ እዚህ ጋር ኢንቪቴሽን ፍሮም ላስት 7 ዴይስ ይላል ማለት ነው። እስከ በሰባት ቀን ውስጥ ግዴታ ላይ ኢንቫይት ያደረጋችሁ ሰው እስከ 7 ቀን ምናምን እሱ ሩሉን እነግራችኋለሁ። ሩል ውስጥ ገብቼ ከዛ እዚህ ጋር ኢንቫይት ለማድረግ ፈልኩ ኢንቫይት ነው የሚለው። ከዛ ኢንቫይት ስታደርጉ ግዴታ ግን ሩሉ ማወቅ አለባችሁ። ሩሉ ምን ይመስላል የሚለው በደንብ አድርጌ በአማርኛ አብራርቼ ልንገራችሁ ማለት ነው። ሩል የሚለውን ላይኛው እንዴት ነኩታላችሁ ማለት ነው። ሩል የሚለውን ስትነኩት እንግዲህ እንደዚህ አይነት ነገር ነው የሚያመጣላችሁ። ሃው ቱ ኢንቫይት የሚለውን እነዚህ አንብቧቸው እናንተ ከፈለጋችሁ እና ታች ሄድና ከመጀመሪያው ጀምሮ ከታች ነው መጀመሪያው የሚጀምረው ማለት ነው ጅማሬው። ከዛ እዚህ ጋር ምንድነው የሚለው መጀመሪያ ላይ ስንሄድ ኢንቫይት ያደረጋችሁት ሰው በሰባት ቀን ውስጥ ለምሳሌ እኔን እናንተ ጓደኛችሁን ኢንቫይት አድርጋችሁታል። ከዛ እስከ 7 ቀን ድረስ በየቀኑ አንድ ቀንም አንድ ሰዓት ላይ ቢቀመጥ፣ ሁለት ቀንም አንድ ሰዓት ላይ ቢቀመጥ ምናምን በቃ ኢንቫይት ያደረጋችሁ ሰው በሰባት ቀን ውስጥ አንድ ላይ ተደማምሮ 3 ሰዓት ላይቭ ከገባ ፕላትፎርሙ $1 እሰጣችኋለሁ ያለን ነው። $1 እሰጣችኋለሁ በሰባት ቀን ውስጥ ተደማምሮ 3 ሰዓት ላይቭ ከገባ $1 እሰጣችኋለሁ። ከዛ እዚህ ጋር ምን ይለናል? በሰባት ቀን ውስጥ ተደማምሮ 5 ሰዓት ላይቭ ከተቀመጠ ላይቭ ላይ ከታየ ወይም ከሰራ ድጋሚ $1 ላይ $1 ጨምሬ $2 አረግላችኋለሁ። 10,000 ፖይንት $1 ነው። እዚህ ጋር 10,000 ፖይንት ነው የሚለው። ይኸው እዚህ ጋር እንደምትመለከቱት የዶላር እንትን አለ ሳይን አለ ማለት ነው። ከዛ $2 ሰጣችኋለሁ ይላል። ከዛ ኢንቫይት ያደረጋችሁ ሰው በሰባት ቀን ውስጥ 8 ሰዓት በሰባት ቀን ውስጥ ተደማምሮ 8 ሰዓት ላይቭ ከገባ $1 ጨምሬ $3 እሰጣችኋለሁ እያለን ነው። ምናልባት ከዚህ በላይ እንኳን ባይሰራ ያ ሰው እናንተ 8 ሰዓትም 5 ሰዓትም 3 ሰዓት የሚቀመጥ እናንተ ሰውየው የሰራው ልክ ታገኛላችሁ ማለት ነው። ግዴታ እሱ ሙሉን እንትኑ ሩሉ መጨረስ የለበትም ማለት ነው። ከዛ እዚህ ጋር ይሄዳል ከፍ እያለ ነው የሚሄደው። ኢንቫይት ያደረጋችሁ ሰው በሰባት ቀን ውስጥ ተደማምሮ 12 ሰዓት ላይቭ ከተቀመጠ $3 ላይ $3 ጨምሬ $6 እሰጣችኋለሁ ይላል። እንግዲህ አስባችኋል። በሰባት ቀን ውስጥ 12 ሰዓት በቀን ራሱ 2 ሰዓት ቢገባ በአንዴ ይሞላለታል ማለት ሳናስብ ነው ላይቭ ላይ እንዲህ ቁጭ ብለን ምናምን እንትን የምንለው ማለት ነው። ሰዓቱ ሄደው ማለት ነው። ከዛ እዚህ ጋር በገንዘብ ልክ እየሄደ እየጨመረ እንትን ይላል። ምናልባት ያ ሰው በገንዘብ ልክ እንኳን ባይሰራ 12 ሰዓት እንኳን ከተቀመጠላችሁ $6 ታገኛላችሁ። $6 ማለት ቀላል አይደለም። አንድ ሰው ኢንቫይት ካደረጋችሁ አስቡት $6 ሁለት ሰው 3 ሰው እያለ ደግሞ ሲደማምሩ ምን ያህል እንደሚሆን አስቡት። በሰባት ቀን
7 ቀን ብቻ እናንተ 12 ሰዓት ላይቭ ይቀመጥላችሁ። በ7 ቀን ውስጥ ግዴታ በአንድ ቀኑ ቀን ሙሉ ጠዋት ጀምሮ ላይቭ ይቀመጥ ማለት ሳይሆን በ7 ቀን ውስጥ ለ12 ሰዓት ብቻ ላይቭ ይቀመጥ። ለእናንተ የሚደርሳችሁን $6 ይሰጣችኋል ማለት። ከዛ እዚህ ጋር በገንዘብ እየሄደ ይመጣል ማለት ነው። ከዛ እዚህ ጋር ደግሞ ምንድን ነው የሚለኝ ኢንቫይት ያደረጋችሁ ሰው በ30 ቀን ውስጥ ወይም በአንድ ወር ውስጥ $20 እዚህ ፕላትፎርም ላይ መስራት ከቻለ $20 ማለት ነው መስራት ከቻለ ለእናንተ በ$6 ላይ $7 አረግላችኋለሁ ይላል። እየጨማመረ ነው የሚሄደው። አስተዋይታል እየጨማመረ ይሄዳል ማለት ነው። ከዛ አሁንም ኢንቫይት ያደረጋችሁ ሰው በ30 ቀን ውስጥ ወይም በአንድ ወር ውስጥ $50 መስራት ከቻለ $2 ጨምሬ $9 አጠቃላይ አረግላችኋለሁ ይላል ማለት ነው። ከዛ እዚህ ጋር ይመጣል ኢንቫይት ያደረጋችሁ ሰው በ30 ቀን ውስጥ ወይም በአንድ ወር ውስጥ $100 መስራት ከቻለ $2 ጨምሬ አጠቃላይ $11 አረግላችኋለሁ ይለናል ማለት ነው። ከዛ እዚህ ጋር ይቀጥላል ኢንቫይት ያደረጋችሁ ሰው በ30 ቀን ውስጥ በ30 ወይም በአንድ ወር ውስጥ $200 መስራት ከቻለ በ$11 ላይ $3 ጨምሬ $14 በአንድ ሰው ኢንቪቴሽን እሰጣችኋለሁ ነው ፕላትፎርም ይላል። ምናልባት ኢንቫይት ያደርጋችሁ ሰው $200 መስራት ካልቻለ እንኳን $100 አልመስራት ከቻለ እናንተ $11 ታገኛላችሁ ማለት ነው። አስቡት እስቲ እና $100 እንኳን መስራት ባይችል አስቡት $50 ታገኛላችሁ፣ $2 ይሰጣችኋል ለእናንተ ማለት ነው። እንደዛው መስራት ካልቻለ እያለ ማለት ነው ቢያንስ በዶላር በገንዘብ ልክ እንኳን ኢንቫይት ያደረጋችሁ ሰው መስራት ካልቻለ በ7 ቀን ውስጥ 12 ሰዓት ላይ መግባት አያቅተውም ያ ኢንቫይት ያደረጋችሁ ሰው ማለት ነው። ከዛ ኢንቫይት ያደረጋችሁ ሰው በ7 ቀን ውስጥ እንኳን 12 ሰዓት ላይ ካገባ $6 ታገኛላችሁ በገንዘብ ልክ እንኳን መስራት ባይችል። በአንድ ወር ውስጥ $20 ለዚህ ፕላትፎርም በጣም ትንሹ የሚሰራው ትንሹ እዚህ ፕላትፎርም ላይ ጠንክሮ የሰራ ሰው በአንድ ወር እስከ $100,000 ያነሰ አያደርግበትም ማለት ነው። እዚህ ፕላትፎርም ላይ ከዛም በላይ ይሰራል ህጉን ተከትሎ በስርዓት ከሰራ ማለት ነው። እንኳን እሱ በገንዘብ ልክ እንኳን አልሰራም ቢባል $6 ታገኛላችሁ በአንድ ሰው ኢንቪቴሽን ማለት ነው። አስቡት ሙሉ ደግሞ ከተገበረ $14 ማለት ነው። አስቡት እንግዲህ በአንድ ሰው $6 ካገኛችሁ በሁለት በሶስት ሰው ደግሞ እያለ ሲሄድ ምን ያህል እንደሚሆን እናንተ ራሳችሁ አስቡት ማለት ነው። ከዛ ከዚህ እንውጣና እንግዲህ እንዴት ነው ኢንቫይት የምናደርገው በምን አይነት ፕላትፎርም ኢንቫይት የምናደርገው የሚለውን አሳያችኋለሁ። ኢንቫይት ለማድረግ እንግዲህ ኢንቫይት ናው የሚለውን ነው እዚህ ጋር የምንነካው ማለት ነው። ኢንቫይት ናው የሚለውን ነው የምንነካው ማለት ነው። ኢንቫይት ናው የሚለውን ከነካ ነው በኋላ ትንሽ እዚህ ጋር እንታገሰዋለን። ከዛ ኢንቫይት የምናደርግበት ሊንክ እዚህ ጋር ያመጣልናል ማለት ነው። እንግዲህ 4 ሊንኮች ያመጣልናል። እኛ በአራቱም መላክ እንችላለን፣ ግን እኛ በተመቸን በአንዱ ሼር ትሉታላችሁ ማለት ነው። ሼር የሚለው ከነካችሁት በኋላ እዚህ ጋር ኮፒ ሊንክ ከፈለጋችሁ አርጋችሁ የፈለጋችሁ ዩቲዩብ የፈለጋችሁ ቲክቶክ ላይ ሄዳችሁ ሊንካችሁን አስቀምጣችሁ እንዲያወርዱ ማድረግ ትችላላችሁ። አሊያ ደግሞ እዚህ ጋር ፌስቡክ አለ፣ ሜሴንጀር፣ ዋትስአፕ፣ ላይን እና ኢንስታግራም አለ። ከዛ የተለያዩ ፕላትፎርም ለማግኘት ደግሞ ሞር የሚለውን ስትነኩት ያመጣላችኋል ማለት ነው። እናንተ የምትጠቀሙት አይነት ያመጣላችኋል። ለምሳሌ እኔ እዚህ ጋር ኪዩክ ሼር አለ፣ ኤክሴንደር፣ ክሮም፣ ቴሌግራም ምናምን አምጥቶልኛል ማለት ነው። ለእኔ እዚህ ጋር ቴሌግራም ምናምን አምጥቶልኛል ማለት። ከዛ ሜሴጅ ኢሞ አለ እዚህ ጋር እንደምታዩት ኢሞ አለ፣ ጉግል፣ ዋትስአፕ ምናምን ካፕከት ሙላ አምጥቶልኛል። ሞር የሚለው አሁንም ቢሆን ስትነኩት እዚህ ጋር እናንተም ኢንቫይት የምታደርጉበት የተለያዩ አማራጭ ሁላ ያመጣላችኋል ማለት ነው። አሊያ ደግሞ እናንተ የፈለጋችሁት ላይ ፕላትፎርም ላይ ሄዳችሁ ኢንቫይት ማድረግ ትችላላችሁ። ለምሳሌ እኔ በአንዱ ላሳያችሁ ማለት ነው። ሼር የሚለው ከነካቱ በኋላ እንግዲህ ኮፒ ሊንክ አረግና ቴሌግራም ላይ ሳረግ ላሳያችሁ። ሁሉም አደራረጉ አንድ አይነት ነው። ቴሌግራም ላይ ቀጥታ ሄድና እገባለሁ ማለት ነው። ቴሌግራም ላይ ቀጥታ ሄድና እገባለሁ። ቴሌግራም ላይ ከገባ በኋላ አንድ ኢንቫይት ላደርገው የፈለኩትን ሰው ጋር እንትን እነካውና ሜሴጅ መጻፊያው ላይ አንዴ ክሊክ በማድረግ ጫን ብዬ ይዘዋለሁ። ከዛ ፔስት ሚል ይመጣልኛል። ከዛ እዚህ ጋር አይዲ ነምበራችሁና ኢንቫይት የምታደርጉበት የአፑ መውረጃ ሊንክ ያመጣላችኋል። ከዛ እናንተ ለዛ ሰው እንግዲህ ሜሴጁን ሴንድ ማለት ብቻ። ከዛ በምትመለከቱት መልኩ ሊንኩ ይገባል ማለት ነው። እዚህ ጋር እንደምትመለከቱት አሁን ሊንኩ ገብቷል። እዚህ ጋር እንደምትመለከቱት አያችሁታ ሊንኩ ገብቶልኛል። አሁን እኔ እዚህ ጋር ሊንኩ ላኩት። ከዛ ያን ሰው ሊንኩ ለማውረድ ሲፈልግ ይሄንን ነክቶ አፑን ያወርዳል። አፑን አወርዶ እንግዲህ በሩሉ መሰረት መስራት ከቻለ እናንተም በዛው ልክ ታገኛላችሁ ማለት ነው። ሰውየው በሰራው ልክ እናንተ ታገኛላችሁ ማለት ነው። እና ኢንቫይት ያደረጋችሁ ሰው እንዲሰራ ማድረግ ማለት ነው። እንዲሰራ ማድረግ ነው። እንግዲህ ኢንቫይት ለማን የሚያደርገው የሚለው ደግሞ ልንገራችሁ።
ኢንቫይት እንግዲህ እዚህ ፕላትፎርም ላይ የሚሰራው ለሴት ልጅ ነው ኢንቪቴሽን የሰጠው። ወንድ ልጅ ኢንቫይት ማድረግ ይችላል፣ ሴት ልጅም ኢንቫይት ማድረግ ትችላለች። ግን ኢንቫይት ስታደርጉ የምትቀበሉት ወይም ገንዘብ ማግኘት የምትችሉት ሴት ልጅ ኢንቫይት ካረጋችሁ ነው። በወንድ ልጅ ኢንቫይት አድርጋችሁ ማግኘት አትችሉም። ግን በሴት ልጅ ኢንቫይት አድርጋችሁ ማግኘት ትችላላችሁ ማለት ነው። እና በፈለጋችሁት አይነት ፕላትፎርም እንትን ማለት ይችላል። ሌላ ደግሞ አይዲ ነምበር አሳይቻችኋለሁ፣ እዚህ ጋር ነግሬያችኋለሁ መጀመሪያም። እቺ አይዲ ነምበራችሁ ኤጀንት ካልሆናችሁ እዚህ ፕላትፎርም ላይ የእናንተ ኢንቪቴሽን ልካችሁ ኤጀንት ካልሆናችሁ የእናንተ አይዲ ነምበር እንዳታስሞሉ። የኤጀንታችሁ አይዲ ነምበር ማስሞላት ነው። ለምሳሌ እኔ ኤጀንታችሁ ከሆንኩኝ ወይ አሊያ ኤጀንት አድርገኝ ማለት ነው። ወይም ደግሞ ኤጀንት ካልሆናችሁ ሆስት ከሆናችሁ ደግሞ ምንድነው ማድረግ ያለባችሁ? ኢንቫይት ስታረጉ የኤጀንታችሁ አይዲ ነው ማስሞላት ያለባችሁ። ለምን ኤጀንት ካልሆናችሁ የእናንተ ኢንቪቴሽኑ አይቀበላችሁ። ብዙ ጊዜ የኤጀንቶች ነው የሚቀበለው። ሆስት ከሆናችሁ ግን አይቀበላችሁ ማለት ነው። ግን ኢንቫይት አድርጋችሁ ለራስ ጥቅም ሳይሆን ኢንቫይት አድርጋችሁ ኤጀንታችሁ አይዲ የምታስሞሉ ለምንድን ነው? ኤጀንታችሁ ኤጀንት ስለሆነ እሱ ይሰራል፣ እሱ ግን የሚያገኘው ጥቅም የለም። ግን ኢንቫይት ያደረጋችሁ ሰው በእናንተ አማካኝነት ኢንቫይት ስለተደረገ ፕላትፎርሙ ለእናንተ ነው የሚሰጠው። ማን ኢንቫይት እንዳደረገው ስለሚያውቀው፣ በማን አይዲ ኢንቫይት እንደደረገ ስለሚያውቅ ፕላትፎርሙ ማለት ነው የእናንተን እንትን ነው ማለት ነው። ወደ እናንተ ነው እሱ በሚሰራው ልክ ገንዘባችሁን የምታገኙት ማለት ነው። እና በሴት ልጅ ነው ኢንቪቴሽን የሚሰራው እና ኢንቫይት ያደራረጉ ይህን ይመስላል ማለት ነው። በጣም ቀላል ነው። እኔ የምላችሁ መስፈር ተከትላችሁ እንዲሁ እንጂ በእርግጠኝነት ነው የምላችሁ ተያይዘን ነው የምንለወጥበት ነው ማለት ነው። መልካም ስራ ይሆንላችሁ። ፓርት 3 ቪዲዮ እዩት። ፓርት 3 ቪዲዮ ካያችሁ በኋላ ቀጥታ ወደ ስራው ነው ማለት ነው የምትገቡት። ከዛ አልቋል። በሶስት ፓርት ወደ ስራ መግባት ማለት ቀላል ነው። ሌላ ፕላትፎርም ካያችሁ አንድ ነገር ከመጀመራችሁ በፊት ብዙ ፕሮሰስ ነው የሚያስፈልጋችሁ። ግን በቀላሉ እንግዲህ ለመረዳትም ለምን የማያስቸግር ፕላትፎርም፣ በጣም ደስ የሚል ፕላትፎርም ነው። እየተዝናናችሁ ገንዘብ ማግኘት የሚችሉበት ፕላትፎርም፣ በጣም ደስ የሚል ፕላትፎርም ነው ማለት ነው። እንግዲህ በፓርት 3 ታክስ አሰባሰቡን እዩት ማለት ነው። ሄዳችሁ ካላያችሁት ማለት ነው። ፓርት 5 ላይ ደግሞ ገንዘብ አወጣጥ አስቀምጬላችኋለሁ። ገንዘብ አወጣጡን አዩት። ከዛ ፓርት 6 ደግሞ ስቲል የሚባል ነገር አለ። ፓርት 3 ላይ ገልጬላችኋለሁ። ስለሱ ነገር ሰርች አስቀምጬላችኋለሁ። ወደ ስራው ገብታችሁ እነሱ ነገራቶችን መከታተል ትችላላችሁ። በጣም ቀላል ነው ማለት ነው። አመሰግናለሁ። ቪዲዮ እንደተመለከታችሁት ነው። በጣም ቀላል ነው። በጣም አደራረጉ ከሚባለው በላይ ቀላል ነው። እናንተ ማድረግ ያለባችሁ ምንድነው? ኢንቫይት ያደረጋችሁትን ሰው እንዲሰራ ማድረግ ብቻ ነው። እሱ በሰራላችሁ ቁጥር እናንተ በዛው ልክ ኢንካማችሁን ኮሚሽናችሁን ታገኛላችሁ ማለት ነው። እንዴትም ደግሞ የሰራችሁትን ገንዘባችሁን እንዴት ማውጣት እንዳለባችሁና የምታገኙትንም እንዴት ኤክስቼንጅ ማድረግ እንዳለባችሁ፣ ኮይናችሁን እንዴት ነው ወደ ፖይንት የምትቀይሩት የሚለው አንድ በአንድ አብራርቼ በፓርት 5 ቪዲዮ ላይ አስቀምጬላችኋለሁ ማለት ነው። ፓርት 3ንም እዩት። ፓርት 4 የኛው ቪዲዮን በደንብ በስርዓት እዩት። ፓርት 5 ላይ ደግሞ በመሄድ ያገኛችሁትን ኮይን እንዴት ነው ከሰዎች ጋር ኤክስቼንጅ በማድረግ በጊፍት መልኩ በመቀየር ዌልዝ ሌቭላችሁና ላይቭ ስትሪማችሁን የምታሳድጉት የሚለውን አስቀምጬላችኋለሁ ማለት ነው። ፓርት 5 ላይ ወደ ፓርት 5 ቪዲዮ በመሄድ እንዴት ነው ያገኘነው ኮይን ወደ ጊፍት ወደ ፖይንት የምንቀይረው ወደ ገንዘብ የሚለው አንድ በአንድ አስቀምጬላችኋለሁ ማለት ነው። በጣም ቀላል ነው። ቴሌግራም ቻናል እና ግሩፕም ስላለኝ የመጀመሪያው ኮመንት ላይ ፒን አድርጌ አስቀምጬላችኋለሁ ወይም ዲስክሪፕሽን ላይ ሊንኩን ታገኙታላችሁ። ሊንኮቹን ጆይን በማለት ቻናሉ አዳዲስ ነገር ፕላትፎርም ውስጥ የሚጨመሩ ነገራቶች ወይም አዳዲስ ፊቸሮች ሲጨመሩ የማሳውቃችሁ ይሆናል። ግሩፑ ደግሞ እንግዲህ እኔን ማግኘት በምፈልጉበት ሰዓት፣ እኔንም በግሩፑ ጥያቄ መጠየቅ በምፈልጉበት ሰዓት በዛ ግሩፑ መጠየቅ ትችላላችሁ እና ግሩፑ ላይ እንደ ስብሰባም ነገር ምናምን ስለምናካሂድበት ይጠቅማችኋል ማለት ነው። በእኔ ስር ሆናችሁ የምትሰሩትም በሌላ ሰውም ስር ሆናችሁ የምትሰሩትም ይጠቅመናል ማለት ነው። ቻናሉንም ግሩፑንም ጆይን ማለታችሁ እንዳትረሱ፣ ቪዲዮንም ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየት፣ አሁን ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ቪዲዮ እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።